መካኒክ ነኝ አልክም? ዱርዬ ሌባ አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በ40 አባዛው አልቀነሰም ፍቅሬ እስካሁኑ በ40 ሲባዛ 4 ደቂቃ ከምናምን ይመጣል። አልቀነሰም ፍቅሬ እስካሁኑ የምወድል ለይታ ደለ ብዙል አልቀነሰም ታየ አይደል እንዴ ካይኔ ላይ ያበቃል ችላል መርጠህ እንደው ሲበቃም ይበቃል። እስከ ዛሬ እንጀራ በላው በበርበሬ አሁን ልሻገር ወደ ጥሬ እጣ ደርሶኛል 5 ፍሬ። አታ ተባይ አታ ሄደ አይደለ? ያው ስራ እያዘዝኩት ሄደ። አሁን እንደው ለመቀስፈት ዞር ብል በቃ ፍትልክ። ቺኳ አረ ለሱ አይደለም አንዴ አዳምጪ። የሆነች ቃል ልታግዥኝ ብዬ ነው። ሰዓት ካለሽ አይቆይም? አረ አንቆይም። 5 ደቂቃ የፈጠነ። እሺ የኔ እናት ነይ። ቆይ ትመጣለህ እዚህ ቤት አይደለም እንዴ? 5 ደቂቃ ከዚህ ትመለሻለሽ። ምንድነው የማየው? ምን የመሰለች ሚስት ማን ሚስት ነሽ? እንዳንቺ አማህል እንደንተ በጣም ታምራላችሁ። በስማ የምን ሚስት ነው አባዬ? ኧረ ቃል ልታግዢኝ ነው የመጣኝ። የምን ቃል? ኧረ ተው አንተ እኔ ልሸውደኝ። በጣም ነው የምታምሩት። ተቀብያለሁ እኔ ልጅ። በቃ አሁን ደውዬ ለድርተኞች ልናገርና መላመላ ያደርጉታል። ምንም ችግር የለም። እንግዲህ በሰርጉ ላይ የሚታደሙ ሰዎች ስም ዝርዝር በእኛ በኩል 100 ደርሷል። የኔ እናት ድንኳኑም ሰፋ ያለ ባይጠቁር ጥሩ ነው። ከሩቅ ሲታይ ለቅሶ እንዳይመስል። ኧረ የሆነ ነገር ቢሆን እናት። ከዛ በተረፈ ደግሞ ጓደኞቼ ሰምተዋል። አዎ ሱፍ ምናምን እየተከራዩልን ነው። እናት ኧረ የሆነ ነገር ቢሆን እንዴ ጓደኞቼ። እውነት መንገድ ተጀመረ አምላክ ፈቃድ በከበረ ያዝልኝ። እኔ እኮ መኪናው 20 ሺህ ከፍተኛ ያሰራሁት ይሄ መኪና ተሰራ። ይሄ መኪና መች ተሰራ ሲጀመር? ይሄው መኪና ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማው ነኝ ብለህ መኪናው ከኔ ወሰድከው መካኒክ ነኝ አልክም? ዱርዬ ሌባ ምን ይመስላል? ይሄን ጉልበት ተሸክመህ ሰርታት በላም እንደዚህ ሌባ። ሄሎ ምን ነው የምትለኝ ነኝ? እስቲ ንገረኝ። ምንድነው የምትለኝ ነኝ? ምንድነው? መጀመሪያም እኮ ልለምንህ እኮ አይደለም ላግዝህ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሞያ ያለውም ዱርዬ አለ። ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ በኩል ለሊት ደጀጁን ማየቱ አይደክመኝ ነው እንደሚመስል በእውነቱ። አሪፍ ነው። ከአዲሱ መድብል ነው። ምንድነው የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ። ቀልድ ነው እንዳያስቀው። ጨዋታ ነው ይሄ ላንተ? አሬ ምን ጨዋታ ነው? እኔ ገጣሚ አግብቼ ግራ ተጋባው እኮ። ኖርማል ወሬ ነው ይሄ፣ ግጥም አይደለም። በፈጠር ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽ ክንተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል ችላል መርጠህ እንደው ሲበቃም ይበቃል። ፈጣሪው ትዕግስቱን ስጠኝ። እነማን ናቸው ደግሞ እነዚህ? ጀማዎቼ ናቸው። አንዴ ይቅርታ እያወራን ነበር ተውጡልን። ብን ብዬ ስጠፋልህ ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደ ኖርማል ሰው አውሪ። ለምንድን ነው ቤት እየመታሽ የምታስደምሚኝ? እሺ ገጣሚ ነኝ በቃ ሳልፈልግ ቃላት ይሰካካልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። እሺ ቀጥይ። በቃ ይቅርታ
ይቅርታህንማ ላፍ መሟሻ ያህል ቀን ማለፊያ አድርገው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን መጨነቅ? ይቅርታህንማ ላፍ መሟሻ ያክል ቀን ማለፊያ አድርገው ስራ ግን ሲቀጥል አንቺ ያበረ ዘፈን ይወጣው ለዜማውን ልጨርሰው ብቻ። አንተ ግን መቼም አታድግም፣ ሁለተኛ አታገኘኝም። እሺ እንዴ ማለት ነው? አንቺ እኮ አዳምጪኝ እንጂ እንዴት አመራለሽ? አንቺ ዜማውን ለጠፈኘረ ይቅርታውንማ አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በ40 አባዛው አልቀነሰም ፍቅሬ እስካሁኑ በ40 ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምጹ ከኔ ነው ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ዛሬ ሳንጣላ አይደለ? ቀኑ ሙሉ በጣም ደስ የሚል እንዴት ደስ ይላል። በስመ አብ። አንድ ጥያቄ ልጠይቅ። በእናትሽ ምንድን ነው የምትይው? በቃ እሺ ትል ብትሆኚ አዎ እወድሻለሁ፣ እንዲሁም ደግሞ አልወፈርሽም ሽንቅጥን ያልሽው እና ብትሞቺ እኔ ሌላ ሴት ላገባ ግን እሱን አልነበረም። አይምሮ ውስጥ የሆነ ጥያቄ አለ። ከዛ አዎ አድርገዋለሁ ወይ አላደርገውም ነው የምትለው። ስለዚህ መልስልኝ። ምንድን ነው ሌላ ጥያቄ የምትይው? በቃ አይምሮ ውስጥ የሆነ ጥያቄ አለ። አረገዋለሁ። እሰይ ቺት ታደርግብኛለህ። ያርግልህ። አይንህን እንዳላየው ቶማስ እንዳሰብኩት አልቀነሰም ፍቅሬ እስካሁኑ የሚወድልህ ለጌታ ያደለ ብዙል አልቀነሰም። ምን ነው ቤቴን ባከራየው ሞቴን ባከፈተው ነው። ግን አንተ ሰው ግራናተኛው ወዲን ሜዱ ሁሌ አይመችሽ ማለት ሰማይ ነው ማኑ ቅንድ መንገድ ላይ ማለት ነው እየሄደት በውስጥ አልገባም። እዚህ ያንቺ መቀለድ እኮ ግዴታ አይደለም። እስካሁንም እኮ የሳኩልሽ እኮ ለሞራልሽ እንደው ልብሽ እንዳይሰበር ብዬ ነው እንጂ እንዴ ቀኑን ሙሉ ስታዝጊኝ ትያለሽ እንዴ? አያስቅም። በቃ ቀልድሽ ሲጀመር እኔ የሴት ቀልድ አስቆኝም አያውቅም። ልቤን ጠባያለሽ እንዴ? ስራ ልስራበት ሂጂ በቃ እንዴ እሺ ጀመር ቀኑን ሙሉ ጅጅም ይልቀቀልሽን ትቀልጃለሽ። ምን ሆነሽ ነው እንዴ? አንቺ አምሻል ምንድነው? በስነ ስርዓት ሜዳችን? አዎ ሜዳችን። ምን ልታመጪ? ይሄ ግርሽን ወደዚህ እንደዚህ አድርጊ። ከዛ እንዲህ ይሄ እንዲህ ጎዝ ግን አጠበጠበብ አድርጊው። ማታ ቴሌግራም ላይ ኖቶች ልክልሻለሁ። እሺ እንዴ ያልገባውን ነገር የሚጠይቅ ሰው ደስ ይላል በጣም። የመላጣ ልጅ ልልሽ ነበር ትዝ ሲለኝ ፋዛሪስ ፀጉር አላቸው። መላጣዋ ራስሽ ነሽ። እስኪ ዛሬ እንኳን በሰላም ለዋልበት ቀኔን አታበላሽው። ቀንሽን ታዩና የተበላሸውን ሰውነትሽን መቼ ነው የምታስተካክዪው? የምሬን እኮ ነው። በጣም እየወፈርሽ ነው። በዚህ ከቀጠልሽ ህንዶች ላም አገኘን ብለው እንዳያመልኩሽ ነው የምፈራው። አሁንስ በቃኝ፣ መረረኝ፣ አመመኝ፣ ሰለቸኝ። ለሶስት አዳዲስ የቢዝነስ አይዲያዎችን እያመጣን ነው አይደለ? አዎ አይደለ? አዎ። ማን ነው እሺ ከሶስታችን ሚስጥር እያወጣ ለታይ ሰፈሮች የሚናገረው? እኔ ሳገራ ይገባል። እነሱ ቀድሞ ይጀምሩታል። እኛ የምናስበው ነገር ይሄ የኔም ጥያቄ ነው፣ ሁሌ ጥያቄ ነው ይሄ። እኛ ምን መስራት እኮ ነው። እኔ አንድ ነገር ቃል ልግባላችሁ። አንተ ወይ ደግሞ አንተ ከሆናችሁ ይሄን ነገር እየወጣችሁ የምትናገሩት አይናችሁን ነው ማጠፋው። እኔም ከሆነታ አንዳችሁ ከሆናችሁ በቴስታ ታረከዘን ነው ማለት ነው። እንደዚህ ለሁለት ነው የምትገጥሙኝ። እሺ የምሬ እንዴ አሁን እኔ ባይሆን አሪፍ መፍትሄ ያለኝ ምን መሰል? ምን አሰብ? ግን ጉዳዩን በህግ እንይዘው። በህግ እንይዘው። አዎ እውነት ነው። ማንም እንዳይናገር ለራሳችሁ እንዳትደግሙ። ይሄን ነገር በህግ እንይዘው። በጣም አሪፍ ማንም እንዳይሰማ እንዳይሰማ ወሬ ማስጠጣት ተው። በህግ እንይዘው ነው ድስራች። በቃ እኔ ላይ ሰፈር ልጆች ነገ በህግ ልንመጣባችሁ ነው። እሺ ነገ በህግ ስንመጣባችሁ ፋይላችሁን አጠፋፍታችሁ ከኔ ጋር ምን በማይተዋወቅ ሰው ሙድ እሺ በስድስት በቃ እንሸሸፋለን። በቃ ምንም በማይተዋወቅ ለመሰለ ፋይል ወጣ ይገደላል ብሏል በጀማው ምንም በማይተዋወቅ